ከኃጢአትና ከርኩሰት የሚያነጻ ምንጭ ይከፈታል። ቅርብ ጊዜ ስሙኝ በደንብ ቅርብ ጊዜ በዚህ ዞን በዚህ ከተማ ማንም ምላሽ ያልሰጠው ጥያቄ የትኛውም ነገር የሰማይ አምላክ የሚመልስበት ምንጭ ይከፈታል። የበረከት የፈውስ የታምራት ምንጭ ይከፈታል። ሃሌሉያ! አምላክ ሲነግስ ይኸው ምንጭ ይከፈታል። ይከፈት ብላችሁ ጮክ ብላችሁ ይከፈት። የበረከት አንድ አምላክ በምድር ላይ መንገስ ሰላም ነው፣ ፈውስ ነው፣ እውቀት ነው፣ ታምራት ነው፣ ኑሮ ነው፣ ጤና ነው፣ ሕይወት ነው፣ ልማት ነው፣ ሕይወት ነው ይልና ይከፈታል። በዚያም ቀን ይላል የሠራዊት ጌታ እግዚአብሔር የጣዖታትን ስም ከምድር ላይ አጠፋለሁ። ስትበል እኛ ዝም ብለን አልወጣንም። ገንዘብ ፈላጊዎች አይደለንም። ይህን አምጣ የሠራዊት ጌታ እግዚአብሔር እንዲህ ይላል፣ ይህን አምጣ እያለን አልመጣንም። እቺ ውብና ደማቅ ይሄ ትልቅ የኮንሶ ሕዝብ ይህን አንድ አምላክ ይመን ብለን ለመልጃ መተናል፣ ለጸሎት መተናል። ከዚህ አምላክ ከመንገሱ እጅ ይስጥ። ያነ ቦታ ጊዜ የለም። አሁን እጅ ይስጥ የዚህ አምላክ እና እጆቻችሁን አንሱና የጣዖታት ስም ከዚህ ምድር ይጥፋ በጌታ በኢየሱስ። የጣዖታትን ስም ከምድር አጠፋለሁ። ከዚያ በኋላ አይታሰቡም። ደግሞ ሐሰተኛ ነቢያትና እርኩስ መንፈስን ከምድር ላይ አስወግዳለሁ። በልጆቻችሁ አንሱና አስወግድ። ከዚያ ከመድር አስወግድ። እግዚአብሔርን ሦስት አመት የሚያደርግ እርኩስ መንፈስ፣ ስለ ገንዘብ የሚሰጥ እርኩስ መንፈስ፣ መንፈስ በጌታ በኢየሱስ በጌታ በኢየሱስ በጌታ በኢየሱስ በጌታ በኢየሱስ አንድ አምላክ ይነግሣል ይላል መጽሐፍ ቅዱስ። ያ አንድ አምላክ ማን ነው? እሷን ተናግሬ አንድ አምላክ አንድ አምላክ ፀሐይን የፈጠረ ጨረቃን የፈጠረ ኮንሶ ምድር ይህን ትልቅ ሕዝብ የፈጠረ ጋሞ ሕዝብን የፈጠረ ደቡብ ኢትዮጵያን የፈጠረ ውሃ የፈጠረ አየርን የፈጠረ ፍጥረታትን የፈጠረ አንድ አምላክ ሲጮክ በሉና አንድ አምላክ። ሌላው በሙሉ ይገፋ በጌታ በኢየሱስ። ከዚህ ከተማ ከዚህ ዞን በጌታ በኢየሱስ ይገፋ። አንድ አምላክ፣ አንድ ጌታ፣ አንድ ፈጣሪ። ማን ነው እሱ? ይነግሣል። አንድ ከተባለ ማን ነው እሱ? እሷን አንብቤ ቻው። የእግዚአብሔር ሰው